السلام عليكم ورحمة الله وبركاته. ይህ በሰላም ቲቪ ከዛሬ ጀምሮ በየሳምንቱ የሚቀርብላችሁ ከተለያዩ ዓለም አቀፍ ዳኢዎች ከአረብኛና ከእንግሊዘኛ ሙሐደራዎች የቀነጨብናቸው ወሳኝ ያልናቸው መልእክቶች ወደ አማርኛ በመተርጎም የምናቀርብላችሁ ፕሮግራም ነው። በውበቷ የማረከች ሴት ካለች እንግዲህ ስማ አላህ ይጠብቀህና ከአህመድ ቢን ሰዒድ አልዓቢድ ከአባቱ ዘንድ ይዞ እንዲህ አለ። በኹፍ ከተማ አንድ ወጣት ነበር፣ በጣም አላህን የሚያመልክ ሁሉ ጊዜ መስጂድ የሚከታተል ውፊት ያለውና ጸጥተኛ ነበር። አንዲት ውብትና ቆንጆ ሴት እርሱን አየች፣ በእርሱም ተማረከች። ይህም ስሜት ለረጅም ጊዜ ቆይቶባት ነበር። አንድ ቀን ለእርሱ ወደ መስጂድ ሲሄድ በመንገዱ ቆመችና እንዲህ አለችው፣ ከእኔ አንዲት ቃል ስማ፣ ከዚያም የምትፈልገውን ነገር አድርጋለችው። እርሱ ግን አልተናገራትም፣ ዝም ብሎ ሄደ። ከዚያም በኋላ እንደገና ወደ ቤቱ ሲሄድ በመንገዱ ቆመችና እንዲህ አለችው፣ አንተ ወጣት ሆይ ከእኔ ጥቂት ቃላት ስማ፣ እኔ አንዳንድ ነገር ላናግር እፈልጋለሁ። እርሱም ጥቂት ጊዜ ዝም አለና እንዲህ አላት፣ ይህ ቦታ የጥርጣሬ ቦታ ነው፣ እኔም ለጥርጣሬ መሆን አልፈልግም አለ። እሷም እንዲህ አለች፣ በአላህ እምላለሁ እኔ ይህንን ነገር ሳላውቅ ቀርቼ አይደለም የመጣሁት። የምንህ ነገር ሁሉ አካላቴ በአንተ ተይዟል። ከእንግዲህ በእኔ ጉዳይ ላይ አላህን ፍራ፣ በእኔ ጉዳይ አላህን ፍራ፣ በራስም ጉዳይ እንዲሁ አላህን ፍራ። ወጣቱ ወደ ቤቱ ተመለሰ። ሊሰግድም ፈለገ፣ ግን አልቻለም። ሊሰግድም ፈለገ፣ ግን ልቡ በሶላት ላይ አልቆመችም። ከዚያም ወረቀት ወስዶ መልእክት ጻፈ። ከቤቱም ወጣ። እነሆም ሴቲቷ በቦታዋ ቆማ ነበር። መልእክቱን ወደ እርሷ ጣለ። ከዛም ወደ ቤቱ ተመለሰ። በመልእክቱ ውስጥ እንዲህ ተጽፎ ነበር፣ በአላህ ስም እጅግ በጣም ሩህሩህ መሐሪ በሆነው እመቤቴ ሆይ እወቂ፣ ሰው ኃጢአት ሲያደርግ አላህ ይሸፍነዋል። ከዛም ወደ ኃጢአት ቢመለስ እንደገና አላህ ይሸፍነዋል። ነገር ግን ኃጢአት ቢያጠናክርና ቢጸና አላህ ይቆጣል። እርሱ በራሱ ስለ ክብሩ ይቆጣል። ከቁጣው ሰማይና ምድር፣ ተራሮች፣ ዛፎችና እንስሳቶች ይጠበቃሉ። እንግዲህ እኛ የእርሱን ቁጣ እንችላለን ወይ? እኔም አንድ ቀን እንዳለ አስተውስሻለሁ። በዛች ቀን ሰማይ እንደቀለጠ ብረት ይሆናል፣ ተራሮችም እንደተፈጨ ሱፍ ይሆናሉ። ህዝቦችም የታላቁ አምላክ ኃይል ይሰማቸዋል። እኔ በእውነት ራሴን እንኳን ማስተካከል አልቻልኩም። እንግዲህ ሌላን እንዴት እችላለሁ? ታመሽ ከሆነ ግን ቁስሉን የሚፈውስ ህመም የሚያጠፋ ሐኪም እጠቁማለሁ። እሱም የዓለማቱ ጌታ ነው። በእውነት ወደ እርሱ ተመለሽ። እኔ ካንቺ በላይ በዚህ ቃል ተጠመድኩኝ። ቅርቢቱንም የትንሣኤን ቀን ልቦች ጭንቀትን የተሞሉ ሆነው ለአንጋዮች ዘንድ የሚደርሱበትን ጊዜ አስጠንቀቃቸው። ለበዳዮች ምንም ወዳጅና ተሰሚ አማላጅ የላቸውም። አላህ የአይኖችን ክዳት ልቦችን የሚደብቁትን ሁሉ ያውቃል። ከዚህ አይነት የሚበልጥ ማን ነው? እኔ በዚህ ቃል እፈራለሁ። እኔ ጌታዬን ካልታዘዝኩኝ የታላቅ ቀን ቅጣት እፈራለሁ። ከጥቂት ቀናት በኋላ እንደገና መንገዱ ቆመች። እርሷን ባየ ጊዜ እንዳይገናኝ ወደ ቤቱ ሊመለስ ፈለገ። እርሷ ግን እንዲህ አለች፣ አንተ ወጣት ሆይ አትመለስ። ከዚህ በኋላ መገናኘታችን በአላህ ፊት ብቻ ይሆናል። ከዚያም እጅግ በጣም ታላቅ ለቅሶ አለቀሰች። ከዚያም እንዲህ አለች፣ አንድ ምክር ስጠኝ በእርሱ እሰራ ዘንድ። ወጣቱም እንዲህ አለ፣ በስውርና በግልጽ ሁኔታ አላህን ፍሪ፣ ነፍስሽን ጠብቂ፣ ይህንም የአላህን ቃል አስታውሺ። እርሱ በሌሊት ይወስዳችኋል፣ በቀን ያደረጋችሁትንም ያውቃል። ከዚያ እንደገና ያነሳችኋል የተወሰነ ጊዜ እስኪፈጸም ድረስ። ከዚያም መመለሻችሁ ወደ እርሱ ነው። ከዚያም ያደረጋችሁትን ሁሉ ይነግራችኋል። እርሱ በባሮቹ ላይ ኃያል ነው፣ ጠባቂዎቹንም ይልካል። ሞት ሲመጣ መልእክተኞች ይወስዱታል፣ እነሱም አያቀርቡም። ከዚያም ወደ አላህ እውነተኛ ጌታቸው ይመለሳሉ። ፍርድ ሁሉ የእርሱ ነው፣ እርሱም በፍጥነት የሚቆጣጠር ነው። እርሷም ራሷን ዝቅ አድርጋ እጅግ ከመጀመሪያው ይልቅ በጣም አለቀሰች። ከዚያም ቤቷም ተመልሳ በአምልኮ ተጠመደች። እንዲሁም እስከ ሞቷ ድረስ በዚያ ሁኔታ ቀጠለች። ወጣቱም ከዚያ በኋላ ሲያስታውሳት በርህራሄና በእዝነት ያለቅስ ነበር። አንተም ሰምተሃል እንግዲህ እነርሱ በዓለም አልተታለሉም፣ በውቢቷም ሴት አልተፈተኑም። እርሷም ምክሩን ሰምታ በአላህ ቃል ተጠቅማለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ በሰላም ቲቪ ከዛሬ ጀምሮ በየሳምንቱ የሚቀርብላችሁ ከተለያዩ ዓለም አቀፍ ዳኢዎች ከአረብኛና ከእንግሊዘኛ ሙሐደራዎች የቀነጨብናቸው ወሳኝ ያልናቸው መልእክቶች ወደ አማርኛ በመተርጎም የምናቀርብላችሁ ፕሮግራም ነው።